ሃሌሉያ ውድ ወገኖች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት በስቶልኝ ዛሬ ላይ በህይወት እንድኖር ጌታ ፈቅዶልኝ እድሜን ጨምሮልኝ ዛሬ ላይ ያለው የጌታ ስም የተባረከ ይሁን። እንግዲህ እንደምናስታውሰው በባለፈ ሳምንት ኃጢአትና መዘዙ በሚል አንድ ቪዲዮ ለቅቄላችኋለሁ በዩቲዩብ እንደተባረካችሁበት ጥቂት ነገር እንዳገኛችሁበት የሆነ መረዳት እግዚአብሔር መንፈስ ቅዱስ ማይምሯችሁ ላይ እንደሰጠ እርግጠኛ ነኝ። እግዚአብሔር ይባርካችኋል። በዛ እግዚአብሔር አቅጣጫን እንድንቀይር ንስሐ እንድንገባ እግዚአብሔር እንደሚረዳን ተስፋ አደርጋለሁ። ጸሎቴ ነው። የጌታ ስም የተባረከ ይሁን። እንግዲህ ባለፈው ኃጢአትን ተመልክተናል። ኃጢአት ማለት ጸረ እግዚአብሔር መሆን ማለት ነው። ኃጢአት ማለት ጸረ እግዚአብሔር መሆን ማለት ነው። የእግዚአብሔር ጠላት መሆን ማለት ነው። እግዚአብሔር መቃወም ማለት እንደሆነ ተመልክተናል። ኃጢአት የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ መስበር ማለት ነው። ያንን የእግዚአብሔርን የተገለጠ ፍቃዱን፣ የተገለጠ ሐሳቡን፣ የልቡን ሐሳቡን፣ ትእዛዙን፣ ስርዓቱን፣ አካሄዱን፣ መንገዱን መስበር ማለት ኃጢአት ማለት ነው። አጠቃላይ ኃጢአት ማለት አቅጣጫን መሳት ማለት ነው። መንገድን መሳት ማለት ነው። ከእግዚአብሔር እውነት መውጣት ማለት ነው። የእግዚአብሔርን ፍቃድ መሳት ማለት ነው። የእግዚአብሔር የገለጠውን እውነት እግዚአብሔር በመጽሐፍ ቅዱስ እግዚአብሔር በቃሉ የገለጠውን እውነት ባለመቀበል አለማመን ማለት ነው። እግዚአብሔር በዚህ በቃሉ በመጽሐፍ ቅዱስ እውነቱን፣ ፍቃዱን፣ ሐሳቡን፣ የእግዚአብሔርን ማንነት፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ እግዚአብሔር በዚህ በቃሉ ገልጧል። ይሄ መጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ ማለት ነው። ከዘፍጥረት እስከ ራእይ ድረስ መጽሐፍ ቅዱስ የእግዚአብሔር ሰዎች፣ እግዚአብሔር የመረጣቸው ሰዎች በመንፈስ ቅዱስ እየተነዱ የእግዚአብሔር መንፈስ ተቆጣጥሯቸው የእግዚአብሔርን የተገለጠ ፍቃድ፣ የእግዚአብሔርን ሐሳብ የገለጡበት እግዚአብሔር በሰዎች ውስጥ አድሮ በመንፈስ ቅዱስ የገለጠው የእግዚአብሔር እውነት ማለት ነው። ይሄን የእግዚአብሔር የተገለጠ እውነት አለመቀበል፣ አለማመን ኃጢአት ብሎ መጽሐፍ ቅዱስ ይገልጥልናል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ከ18 እስከ 19 ብንመለከተው እንደዚህ ይላል የእግዚአብሔር ቃል። በጌታ በኢየሱስ ስም አነበዋለሁ። እንደውም ከፍ ብዬ ላንብበው። ቁጥር 16 ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። በእርሱ የሚያምን ሁሉ የሚለው በእርሱ የሚለው የክፍሉ አውድ ዮሐንስ ወንጌል ምዕራፍ 3 ስንመለከት በጌታችን በመድኃኒታችን በኢየሱስ ክርስቶስ ምን የሚል የሚያምን ሁሉ ይሄን ጌታ መድኃኒዓለም ኢየሱስ ክርስቶስን የሚያምን ሁሉ የሚቀበል ሁሉ የዘላለም ሕይወት ይኖረዋል ነው የሚለው መጽሐፍ ቅዱስ። እንዲኖረው እንጂ ደግሞ ምን እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር አብ አንድያ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ዓለም በልጁ እንዲድን ነው እንጂ ዓለም በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመቀበልና በማመን እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አብ ልጁን ወደ ዓለም አላከውም ይላል። አምኖ በመቀበል እንድንድን ጌታን አምነን ጌታን ተቀብለን ኢየሱስ ክርስቶስ የእግዚአብሔር አብ የመጨረሻ ስጦታው ነው። እንደሚታወሰው እኛ ኢትዮጵያውያን የገና በዓልን ስናከብር ገና ስጦታ ነው። ይሄ ስጦታ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ስንቀበለው ስናምነው በመስቀል ላይ የሞተልን ደሙን ያፈሰሰልን ምትክ የሆነልን ቤዛ የሆነልን ጌታ ስንቀበል ስናምነው
የኃጢአትን ይቅርታ እንቀበላለን። ከእግዚአብሔር ጋር ህብረት ይታደሳል። አባ አባ ብለን መጮ ይሆንልናል። ከእግዚአብሔር ጋር ህብረት ይቀጥላል። አባ አባ ብለን በተቀበልነው መንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ህብረት ይቀጥላል፣ ህብረት ይታደሳል። በእርሱ በሚያምን አይፈረድበትም ነው የሚለው እግዚአብሔር ቃል። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በእርሱ በሚያምን አይፈረድበትም። በእርሱ የሚለው በጌታችን በመድኃኒታችን በኢየሱስ ክርስቶስ በሚያምን በሰራው ስራ፣ በቤዛነት ስራው፣ በሞቱ በትንሣኤው የሚያምን ይሄን ጌታ የሚቀበል አንተ ለእኔ ስትል ምትክ ሆነሃል። እኔ መሞት ሲገባኝ አንተ ሞተሃል። የኔ ደም መፍሰስ ሲገባው አንተ ደም ፈሷል። ለእኔ ምትክ ሆነህልኛል። ጌታ ኢየሱስ ሆይ አንተን እቀበላለሁ፣ አንተን አምናለሁ። መዳኛ አንተ ብቻ ነህ። ማንም ደሙን አላፈሰሰም፣ ማንም ዋጋ አልከፈለም፣ ማንም ከአብ ጋር አላስታረቀም። ሰው ደግሞ ሰውን ማስታረቅ አይችልም። ሰው ለሰው ቤዛ መሆን አይችልም። አምላክ ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው የመለኮትን ባህሪ የያዘ የሰውን ባህሪ የያዘ ከአብ ጋር የሚያስታርቅ ብቸኛ መካከለኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይህን ጌታ የሚቀበልና የሚያምን የዘላለምን ሕይወት ይቀበላል። ከእግዚአብሔር ጋር መታረቅ ይሆንለታል። ከሞት ወደ ሕይወት ይሻገራል። ከድቅድቅ ጨለማ ወደሚደነቅ ብርሃኑ ይመጣል። ከጨለማው መንግስት፣ ከሰይጣን መንግስት፣ ከክፋት መንግስት፣ ከአመፅ መንግስት፣ ከሲኦል መንግስት ወደ እግዚአብሔር መንግስት ይፈልሳል። በማ በጌታችን በኢየሱስ ክርስቶስ በማመን ብቻ። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል መጽሐፍ ቅዱስ። መቼ? አሁን ወገኖቼ፣ መዳን አሁን ነው፣ ፍርድም አሁን ነው። ዋናው ጥያቄ በማነህ ነው? ማንና ያመንከው ነው። መጽሐፍ ቅዱስ በጌታችን በኢየሱስ ክርስቶስ የሚያምን አሁን ከፍርድ ነፃ ነው። አሁን ከኩነኔ ነፃ ነው። ይሄንን የእግዚአብሔር እውነት፣ ይሄንን የተገለጠ የእግዚአብሔር ፍቃድ በማይቀበል በማያምን ላይ የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ ውስጥ ነው ያለው አሁን ነው የሚለው መጽሐፍ ቅዱስ። ይሄን ጌታ ግን የሚቀበል እንደ ግል አዳኙ አድርጎ የሚቀበል በጌታችን በኢየሱስ ክርስቶስ የሚያምን ይህንን የእግዚአብሔርን ነፃ ስጦታ ጸጋ የሆነው ኢየሱስ ክርስቶስ የሚቀበል የዘላለምን ሕይወት ይቀበላል። ከእግዚአብሔር ጋር ይታረቃል፣ ህብረት ይጀምራል። የጠፋው የሰው ልጅ ከእግዚአብሔር የተለየው የሰው ልጅ በኃጢአት ምክንያት የተለየው የሰው ልጅ ከእግዚአብሔር ጋር እርቅን ይጀምራል። በማ በጌታችን በኢየሱስ ክርስቶስ በማመን ብቻ። ኢየሱስ ክርስቶስ ጌታ ነው። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ነው የሚለው። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ሰው ከብርሃን ከሆነው ከእግዚአብሔር ይልቅ ጨለማ የሆነውን ክፉ የሆነውን የአጋንንትን ስራ ዲያብሎስን፣ ሰይጣንን፣ ሉሲፈርን መረጠ። ዛሬም ቢሆን ይሄ ነው እውነት የሆነው መንገድ የሆነው። ጌታችን መድኃኒታችን ስለኛ ኃጢአት ሆኖ ቤዛ ሆኖ በመስቀል ላይ ሞቶ ይሄን ጌታ ተቀበሉ ዳኑ ሲባል፣ ይሄን ጌታ ተቀብላችሁ የዘላለም ሕይወት ተቀበሉ ሲባል የሰው ልጅ ይሄን ጌታ መቀበል አይፈልግም። ይሄ ጌታ ደግሞ ብርሃን ነው። ጨለማ በእርሱ ዘንድ ከቶ የለም። ስለዚህ ይሄን ጌታ ስንቀበል በውስጣችን ያለው የጨለመው መንግስት፣ የጨለማ ሕይወት በዚህ ጌታ ይሄን ጌታ ስንቀበል ይበራል። በልባችን ላይ ያለው የጨለመው መንግስት፣ በልባችን ላይ ያለው የጨለማ ሕይወት ይሄን ጌታ እንደ ግል አዳኝ አድርገን ስንቀበል ይሄ ጨለማ ይሰበራል። ከሞት ወደ ሕይወት መሻገር ይሆናል። ጨለማ የሞት ምሳሌ ነው።
ጨለማ የጥፋት ምሳሌ ነው። ጨለማ ከእግዚአብሔር ሕይወት የመለየት ምሳሌ ነው። ጨለማ ሕይወት ከሆነው ከእግዚአብሔር መለየት ነው። ብርሃን ደግሞ ከዚህ ሕይወት ከሆነው ከእግዚአብሔር ጋር መስማማት ነው። ጌታ ስሙ ብሩክ ይሁን። ስለዚህ ይህን እግዚአብሔር የገለጠውን እውነት የእግዚአብሔርን ፍቃድ አለመቀበል አለማመን ኃጢአትና አመጽ ነው የሚለን መጽሐፍ ቅዱስ የእግዚአብሔር ቃል። ሌላው በዚሁ በዮሐንስ ወንጌል ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 16 ላይ እንደዚህ ይላል። ከ8 ጀምሮ አነበዋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል አለ። ጌታ ኢየሱስ ክርስቶስ ነው የተናገረው ይህን ቃል። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማታዩ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እና በዙሪያ ያሉ ሰዎችን ሰብስቦ ይሄን ትምህርት አስተማራቸው። እርሱም መጥቶ ይላል። እርሱም የሚለው ጌታ ኢየሱስ ክርስቶስ ሞትን አሸንፎ ከተነሳ በኋላ 40 ቀን 40 ሌሊት ሐዋርያቶችን ሰብስቦ ካስተማረ በኋላ ወደ ሰማይ እንደሚሄድ ከተናገረ በኋላ ሐዋርያት ሥራ ምዕራፍ 1 ላይ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ በኢየሩሳሌም ቆዩ፣ ኃይልን ስትቀበሉ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ጌታ ኢየሱስ ክርስቶስ ትእዛዝ ከሰጣቸው በኋላ ይህ በ10ኛው ቀን በዓለ ሃምሳ በሚባለው ቀን እሱ ከሄደ ከ10 ቀን በኋላ በበዓለ ሃምሳ ቀን መንፈስ ቅዱስን እንደሚያፈስላቸው የተስፋውን ቃል የሆነው ወልደ እግዚአብሔር ሶስተኛው የሥላሴ አካል የሆነው መንፈስ ቅዱስን እንደሚልክላቸው ተስፋ እንደሚሰጣቸው ሲናገር በዚህ የሐዋርያት ሥራ ምዕራፍ 16 ላይ እርሱም መጥቶ የሚለው ያ የተስፋው መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ የፈሰሰው መንፈስ እርሱም መጥቶ እርሱም የሚለው አካል የሆነው መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ነው የሚያመለክተው። እርሱም መጥቶ ስለ ኃጢአት፣ አንደኛ ስለ ኃጢአት፣ ሁለተኛ ስለ ጽድቅ፣ ሶስተኛ ስለ ፍርድ ዓለምን ይወቅሳል አለ። አንደኛ ስለ ኃጢአት በእኔ ስለማያምኑ፣ እኔን ስላልተቀበሉ፣ በእኔ ስለማያምኑ፣ በእኔ ስራ እኔ በሰራሁትን ስራ የማይቀበሉ በእኔ ስለማያምኑ ስለ እነርሱ ይወቅሳል አለ። ስለ ጽድቅ ደግሞ ወደ አብ ስለሚሄድ ከዚህም በኋላ ስለማታዩም ወደ አብ ስለምገባ ሃሌሉያ በአብ ዘንድ ስለምገኝ እውነተኛው የጽድቅ መንገድ እኔ እንደሆንኩ ከእግዚአብሔር ጋር የመታረቂያ መንገድ እኔ እንደሆንኩ ሰው የጠፋው ሰው ከእግዚአብሔር ጋር ህብረት ማድረግ የሚችለው ጽድቅ የሆነውን ህይወት የሚቀበለው እኔም በማመን እንደሆነ ጽድቅ ማለት በእግዚአብሔር ፊት ያለ ነቀፋ መታየት ማለት ነው። ጽድቅ ማለት እውነት ማለት ነው። ጽድቅ ማለት ትክክል ማለት ነው። ጽድቅ ማለት እግዚአብሔር የሚፈልገው የህይወት ስታንዳርድ የራሱ የእግዚአብሔር ህይወት አይነት ነው። ይህን ህይወት ደግሞ የሚገኘው ጌታችን ኢየሱስ ክርስቶስን በመቀበልና በማመን ብቻ ነው። ስለዚህ የጠፋው ሰው ከእግዚአብሔር ጋር ማውራት የሚችለው ህብረት ማድረግ የሚችለው መነጋገር የሚችለው ጽድቅ የሆነው እውነት የሆነው የእግዚአብሔር ጽድቅ የሆነው የእግዚአብሔር እውነት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ስለ ጽድቅ እኔ ወደ አብ ስለምሄድ ከዚህ በኋላ ስለማታዩ፣ ነገር ግን በእምነት እኔን ለሚቀበል በእምነት እኔን በልቡ ላይ ለሚያነግስ የእግዚአብሔር ጽድቅ ይቆጠርለታል። ከእግዚአብሔር ጋር ህብረት ማድረግ ይጀምራል ማለት ነው የሚለው ጌታ። ስለ ፍርድ ደግሞ የዚህ ዓለም ገዢ ምን ስላለ? ስለተፈረደበት፣ ዲያብሎስ ስለተፈረደበት፣ ሃሌሉያ
ዲያብሎስና ስራው በመስቀል ላይ በቀራንዮ መስቀል ላይ ከዛሬ 2000 ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ብሎ ሃሌሉያ ነፍሱን በፈቃዱ ሰጥቶ ከአብ ጋር አስታርቆናል። የጌታ ስም ብሩክ ይሁን። ስለዚህ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ይላል። ሰይጣን ዲያብሎስ በዘፍጥረት ምዕራፍ 3 ላይ የሰው ልጅ ያሳሳተው የሰው ልጅ ፈትኖ ከእግዚአብሔር ጋር ህብረትን ያቋረጠው ሰው ከእግዚአብሔር ጋር የተጣላበት ሰውም ደግሞ በፍቃዱ ከእግዚአብሔር ጋር የተለያየበት በእግዚአብሔር ላይ ያመፀበት ጸረ እግዚአብሔር የሆነበት ዲያብሎስና ስራው ኃጢአት በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ ስራ ለአንዴና ለመጨረሻ ጊዜ ተፈርዶበታል። ሰይጣን አሁን አቅም የለው። ሰይጣን አሁን ጉልበት የለው። በጌታችን በኢየሱስ ክርስቶስ በማመንና በመቀበል ንስሐ በሚገቡ ጌታ ኢየሱስን እንደ ግል አዳኝ አድርገው ለሚቀበሉ በልባቸው ላይ ይሄን የሕይወት ራስ የሆነው ኢየሱስን ለሚቀበሉ የሰይጣን ሥራ ፈርሷል። አጋንንት ተሸንፏል። የጨለማው መንግስት ተመቷል። ኃጢአት ተሸንፏል። ኃጢአት ተፈርዶበታል። ዲያብሎስ ተፈርዶበታል። ኢየሱስ ጌታ ነው። ክብር ለእግዚአብሔር አብ ይሁን። ክብር ለእግዚአብሔር ወልድ ይሁን። ክብር ለእግዚአብሔር መንፈስ ቅዱስ ይሁን። ስለዚህ ይህን ጌታ ለሚቀበሉ ሁሉ የሰይጣን ሥራው ፈርሷል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ወደ ዘፍጥረት ምዕራፍ 3 ይጃችሁ ስገባ እግዚአብሔር የፍጥረትን ዓለም ለሰው ሲሰጥ እግዚአብሔር ፍጥረትን ፈጥሮ ለሰው ልጅ ሲሰጥ ገደብን አስቀምጦለት ነበር። በምድር ላይ በሰማይ ላይ ያለውን ፍጥረት በሙሉ ለሰው ልጅ አሳልፎ ሰጠ እግዚአብሔር። ሰው እንዲገዛው፣ እንዲቆጣጠረው፣ እንዲጠቀምበት በፍጥረት ላይ እንዲነግስ የበላይ ባለስልጣን አድርጎ እግዚአብሔር አስቀመጠው። ኃላፊነትን ሰጠው። ምንም እንኳን እግዚአብሔር ለሰው ልጅ ፍጥረትን አሳልፎ ቢሰጠው ገደብን ግን አስቀመጠለት። ዘፍጥረት ምዕራፍ 2 ከ16 እስከ 17 ከዚህ ፍሬ በበላ ቀን ሞትን ትሞታለህ አለው እግዚአብሔር። ምክንያቱም የሰው ልጅ በእግዚአብሔር አምሳል በእግዚአብሔር መልክ እንደመፈጠሩ መጠን ሰው ሙሉ በሙሉ ከእግዚአብሔር ጥገኝነት ተላቆ መኖር አይችልም። ምንም እንኳን ፍጥረት ለሰው ልጅ ቢፈጠር የሰው ልጅ ምንም እንኳን ፍጥረትን ሁሉ ቢገዛና ቢቆጣጠር በፍጥረት ላይ የሰው ልጅ የበላይ ገዢ ቢሆን ኃላፊነት ቢሰጠው ፍጥረቱን ሁሉ እንዲጠቀምበት ቢሰጠው ሰው ግን በእግዚአብሔር መልክ በእግዚአብሔር አምሳል ስለተፈጠረ የእግዚአብሔር ጥገኛ ነው። ከእግዚአብሔር ውጪ መኖር አይችልም። ሰው ከአምላኩ ከእግዚአብሔር ውጪ እንዳይኖር ተደርጎ የተፈጠረ ፍጥረት ነው። የእግዚአብሔር ጥገኛ ነው። ሃሌሉያ! እግዚአብሔር መንፈሱን ለሰው አካፍሎታል። እግዚአብሔር ቅድስናውን ለሰው ሰጥቶታል። እግዚአብሔር ጽድቁን ለሰው ሰጥቶታል። የእግዚአብሔር መልክና የእግዚአብሔር አምሳል በሰው ውስጥ አለ። ይሄ የእግዚአብሔር መልክ የእግዚአብሔር አምሳል የእግዚአብሔር መልክ የእግዚአብሔር ባህሪ የእግዚአብሔር ማንነት የእግዚአብሔር መንፈስ በሰው ውስጥ ስላለ ሰው ከአምላኩ ከእግዚአብሔር ጋር በማውራት በማለዳ ከሱ ጋር በመነጋገር በቀትር ከሱ ጋር በመነጋገር በምሽት ከሱ ጋር በመነጋገር ነው መኖር የሚችለው። ከዚህ ውጪ የሰው ልጅ ከእግዚአብሔር ውጪ መኖር አይችልም። እግዚአብሔርን ሳያወራ ከእግዚአብሔር ጋር ሳያወጋ ከእግዚአብሔር ጋር ሳይነጋገር እንዴት አድርጎ መኖር ይችላል? አይችልም። ፍጥረቱ ማንነቱ ውቅሩ የደም ስሩ ውስጠኛው ማንነቱ ከእግዚአብሔር ጋር እንዲያወራ አድርጎ ነው የተፈጠረው። ሰው እግዚአብሔርን ይፈልጋል። ያለ እግዚአብሔር የሰው ልጅ መኖር አይችልም። ውድ ወገኖቼ ያ ዘፍጥረት ምዕራፍ 3 ላይ በኃጢአት ምክንያት ከእግዚአብሔር ጋር ህብረቱ የተበላሸበት አዳም ሔዋን በኃጢአት ምክንያት ከእግዚአብሔር ጋር ሲለዩ ከኤደን ገነት እግዚአብሔር ሲያስወጣቸው መንከራተትን የሆነባቸው ጨለማን የዋጣቸው እረፍትን ያጡት ሰላምን ያጡት ምክንያቱም ማንነታቸው ከእግዚአብሔር ጋር ህብረት በማድረግ ከአምላካቸው ከእግዚአብሔር ጋር በማውራት ነው መኖር የሚችሉት። ጨነቃቸው። ግን እግዚአብሔር ከምሕረቱ የተነሳ
ይህን የሰው ልጅ የማዳኝ መንገዱን ዘረጋ። የታሪክ ባለቤት የሆነው እግዚአብሔር ይህን የፈጠረውን የሰው ልጅ ለዘላለም አልተወው። ምህረቱን አገነነለት፣ የመዳኛ መንገድን አዘጋጀለት። ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል የእግዚአብሔር ቃል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ ይላል የእግዚአብሔር ቃል። ዘፍጥረት ምዕራፍ 3 ላይ የሰው ወኪል የሆነው አዳምና ሔዋን በሰሩት አመፅ፣ በእግዚአብሔር ላይ በሰሩት ወንጀል፣ በእግዚአብሔር ላይ በሰሩት አመፅ፣ በሰሩት እንቢተኝነት፣ በሆኑት ጸረ እግዚአብሔርነት ሰው ሁሉ ኃጢአተኛ እንደሆነ መጽሐፍ ቅዱስ ይናገራል። የሰው ወኪል የሆኑት የእነርሱ በሰሩት ኃጢአት፣ አዳም በሰራው ኃጢአት በሰው ልጅ ላይ ሁሉ እንደተቆጠረ መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 3 ቁጥር 23 ላይ እንዳነበብኩላችሁ ሁሉ ኃጢአትን ሰርተዋልና ይላል። የሰው ዘር ሁሉ አይሁዳዊ የለ፣ የግሪክ ሰው የለም። ማንም የሰው ፍጥረት በሙሉ ኃጢአትን ሰርቷል። አዳም የሰራው ኃጢአት በሰው ልጅ ላይ ሁሉ እንደተቆጠረ፣ እርሱ የሰው ልጅ መገኛ ስለሆነ የእሱ የሰራው ኃጢአት በሰው ልጆች ላይ ሁሉ እንደተቆጠረ፣ የሰው ወኪል እንደሆነ፣ ኃጢአት ወደ ዓለም እንደገባ፣ የሰውን ዘር ሁሉ እንደበከለ፣ ሰው ሁሉ ደግሞ ከእግዚአብሔር እንደተለየ፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። በኃጢአት ምክንያት የሰው ልጅ የእግዚአብሔር ክብር ጎድሎታል። የእግዚአብሔር ክብር ማለት ደግሞ የእግዚአብሔር መልክና አምሳል ማለት ነው። የእግዚአብሔር ባህሪ ማለት ነው። የእግዚአብሔር ጽድቅ ማለት ነው። የእግዚአብሔር ቅድስና ማለት ነው። የእግዚአብሔር ፍቅር ማለት ነው። የእግዚአብሔር ዕውቀት ማለት ነው። ይሄ የእግዚአብሔር ክብር ከሰው ጠፋ። ሰው ከእግዚአብሔር ክብር ጎደለ። በምን ምክንያት? በኃጢአት ምክንያት። የእግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስ በሆነው ቤዛነት ይላል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ ይላል። ቤዛ የሆነልን፣ ምትክ የሆነልን፣ ሃሌሉያ፣ በእኛ ፋንታ በመስቀል ላይ የተሰቀለልን፣ ደሙን ያፈሰሰልን፣ እግዚአብሔር የሚፈልገውን ኃጢአት ዋጋ ያስከፍላል። እግዚአብሔር ጻድቅ ነው። እግዚአብሔር ጽድቅ ነው። የእግዚአብሔር ቅድስና ደግሞ ኃጢአትን ሳይቀጣ አያልፍም። እግዚአብሔር በባህሪው ቅዱስ ነው፣ ኃጢአትን አይወድም። ስለዚህ ኃጢአት ሳይቀጣ አያልፍም። ምክንያቱም እግዚአብሔርን ትእዛዝ ሰጥቷል። ኃጢአትን በሰራህ ጊዜ፣ ከዚህ ፍሬ በበላህ ጊዜ ሞትን ትሞታለህ ብሎታል። ስለዚህ እግዚአብሔር የሰው ልጅ የእግዚአብሔርን ትእዛዝ የእግዚአብሔርን ፍቃድ ሲተላለፍ በፍርድ ውስጥ ነው የወደቀው። ግን እግዚአብሔር ደግሞ ራሱ ሰው ከራሱ ጋር የሚታረቅበትን መንገድ ያዘጋጀ፣ እሱም ልጁ ኢየሱስ ክርስቶስ ይባላል። ይሄ ኢየሱስ ክርስቶስ ደግሞ ፍጹም ሰው ፍጹም አምላክ ነው። ሙሉ በአካሉ በማንነቱ የመለኮትን ባህሪ ተሸክሟል። ሃሌሉያ። ሰውን ማዳን አይችልም። ሰውን ማዳን የሚችለው ራሱ እግዚአብሔር ነው። እግዚአብሔር ደግሞ ሰው ሆነ። ኢየሱስ ክርስቶስ ጌታ ነው። ወልደ እግዚአብሔር ሰው ሆነ። እግዚአብሔር የሚፈልገውን የጽድቅ ሕይወት፣ የቅድስና ሕይወት አሟልቶ ፍጹም ሰው ፍጹም አምላክ በአንድ አካል ሁለቱ ባህሪያት ተገለጡ። እግዚአብሔር የሚፈልገውን ከሰው የሚፈልገውን እግዚአብሔር የሰውን ሕይወት አገኘ። በመስቀል ላይ ጌታችን መድኃኒታችን እኛን ይዞ እኛን ወክሎ በመስቀል ላይ እግዚአብሔር የሚፈልገውን ሕይወት በመስቀል ላይ መስዋዕት ሆነ፣ ቤዛ ሆነ። ይሄን ጌታ ስናምን የእግዚአብሔር ጽድቅ ይቆጠርልናል። ከእግዚአብሔር ጋር መታረቅ ይሆንልናል። ይሄን እውነት ስንቀበል፣ ይሄን እውነት ስናምን ከእግዚአብሔር ጋር መታረቅ ይሆናል። ኢየሱስ ክርስቶስ ጌታ ነው። ቤዛ የሆነልን፣ ጽድቅ የሆነልን፣ ቅድስና የሆነልን፣
በእግዚአብሔር ፊት በእግዚአብሔር አብ ፊት ያለ ነቀፋ የምንቀርብበት መንገድ የሆነልን፣ እውነት የሆነልን፣ ጽድቅ የሆነልን፣ ቅድስና የሆነልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የሰው ልጅ ሆይ በዚህ ማለዳ ምክር አለኝ። ከኃጢአት ለመንጻት፣ ከኃጢአት ለመላቀቅ፣ የኃጢአትን ኃይልና ጉልበት ለመስበር፣ ከእግዚአብሔር ጋር ለመስማማት አንድና አንድ መንገዱ ኢየሱስ ክርስቶስ ብቻ ነው። ሌላ ከሰማይ በታች ሌላ መዳኛ መንገድ የለም። እውነት የሆነው መንገድ የሆነው ሕይወት የሆነው ወደ እግዚአብሔር አብ መቅረቢያው መንገድ፣ መታረቂያው መንገድ የእግዚአብሔር ልጅ የናዝሬቱ ኢየሱስ ብቻ ነው። ይሄን ጌታ ስታምነው፣ ይሄን ጌታ ስትቀበለው መዳን ይሆንልሃል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ለዛሬ ከባለፈው ጀምሬ ስለ ኃጢአትና መዘዙ እንዲሁም ደግሞ ከኃጢአትና ከመዘዙ ከኃጢአት ኃይል ከእግዚአብሔር ጋር የመታረቂያ መንገድ የሆነው ኢየሱስን አቅርቤላችኋለሁ። ለዛሬ እዚህ ላይ አቆማለሁ። የሚቀጥለው በዚሁ እንቀጥላለን። እዚሁ ላይ ነው የምንቀጥለው። በኃጢአት የወደቀው የሰው ልጅ ከእግዚአብሔር ጋር እንዴት ይታረቃል የሚለው ላይ ነው የምንቀጥለው። ለዛሬ እዚህ ላይ አቆማለሁ። የሚቀጥለው ሳምንት እስክንገናኝ የእግዚአብሔር ጸጋና የእግዚአብሔር ምሕረት ይብዛላችሁ። እወዳችኋለሁ፣ አከብራችኋለሁ። ይሄን ጌታ እንደ ግል አዳኝ አድርጌ እቀበላለሁ። መዳኛው መንገድ ይሄ ኢየሱስ ክርስቶስ ብቻ ነው። ሕይወት ኢየሱስ ክርስቶስ ብቻ ነው። ከእግዚአብሔር ጋር መታረቂያው መንገድ፣ ከኃጢአት የመንጫው መንገድ፣ ከእግዚአብሔር ቁጣ ማምለጫው መንገድ፣ እውነት ሕይወት የሆነው ጌታ መድኃኔዓለም ኢየሱስ ክርስቶስ ነው ለምትሉ ዛሬ ይችን አጭር ጸሎት ከኔ ጋር እንድትጸልዩ ለምናችኋለሁ። የመዳን ቀን ዛሬ ነው። ከእግዚአብሔር ጋር መታረቂያ ቀን ዛሬ ነው። የዘላለምን ሕይወት የመቀበል ቀን ዛሬ ነው። ወንድሜ እህቴ፣ መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል። ሃሌሉያ! ከሰማይ በታች እግዚአብሔር የሰጠው ስም፣ የመዳኛ ስም፣ ከስም በላይ የሆነ ስም አንድ ስም ብቻ ነው። እሱም ኢየሱስ ክርስቶስ ይባላል። ከሰማይ በታች በሰማይ ቢሆን ብዙ ስሞች አሉ። ሌሎቹ ስሞች አያድኑም፣ ከእግዚአብሔር ጋር አያስታርቁም። የመዳኛው መንገድ የምንድንበት ስም፣ ከእግዚአብሔር አብ ጋር የምንታረቅበት ስም፣ እግዚአብሔር መካከለኛ አድርጎ የሰጠው ስም፣ ከስም በላይ የሆነ ስም፣ አጋንንት የሚንበረከክለት ስም፣ የጨለመው መንግስት የሚናወጥለት ስም፣ ጉልበት ሁሉ የሚንበረከክለት ስም አንድ ስም ብቻ ነው። እርሱም ኢየሱስ ክርስቶስ ይባላል። የናዝሬቱ ኢየሱስ ይባላል። ይህን ስም ጥራ፣ የጌታን ስም የሚጠራ ሁሉ ይድናል ይላል። ይህን ስም ጥሩ፣ ትድናላችሁ። ከኃጢአት ትድናላችሁ፣ ከጨለመው መንግስት ትድናላችሁ፣ ከዘላለም ሞት ትድናላችሁ። ኢየሱስ ጌታ ነው። ዛሬ ምክር አለ በዚህ ማለዳ። ይሄን ጌታ የዚህን ጌታ ስም ጥሩ ከኔ ጋር። ውድም ወዳችሁ የአገሬ ወንድሞቼ እህቶቼ፣ መዳኛው ስም ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ያረጋግጠልን። መካከለኛ የሆነው ስም ኢየሱስ ክርስቶስ ብቻ ነው። ሃሌሉያ! ስለዚህ ይህንን አጭር ጸሎት ከኔ ጋር እንድትጸልዩ ለምናለሁ። ጌታ ኢየሱስ ሆይ አመሰግንሃለሁ። አንተ ለኔ ቤዛ ሆነሃል። አንተ ለኔ ምትክ ሆነሃል። በመስቀል ላይ ደምህን አፍስሰህልኛል። በመስቀል ላይ ስጋህን ቆርሰህልኛል። ነፍስህን ወደህ አሳልፈህ ሰጥተሃል። ሞተህልኛል። ደግሞም ሞተህ አልቀረህም። በሦስተኛው ቀን የሞትን ጉልበት ሰብረህ ተነስተሃል። አንተን እቀበላለሁ። ቤዛ ይሆንክልኝን በልቤ ላይ እቀበልሃለሁ። አንተን አምናለሁ። መዳን ባንተ ብቻ ነው። ኃጢአቴን በደሌን ይቅር በልልኝ። ዛሬ ልጅህ አድርገኝ፣ አድሰኝ። ስለተቀበልከኝ አመሰግንሃለሁ። በልቤ ላይ ስለገባህ አመሰግንሃለሁ። እግዚአብሔር ሆይ ክብር ላንተ ይሁን። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ።
ከጨለማው መንግስት ስላፈለስከኝ አመሰግንሃለሁ። ምስጋና ነው ያለኝ፣ አመሰግንሃለሁ። ክብር ነው ያለኝ፣ አከብርሃለሁ። በልቤ አነግሥሃለሁ፣ አንተን ብቻ አመልክሃለሁ። ወደ ልቤ ስለገባ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ይህን ጸሎት ከኔ ጋር ጸለያችሁ ዛሬ ከእግዚአብሔር ጋር እርቅ ሆነላችኋል። እናንተ ዛሬ እግዚአብሔር ልጆች ናችሁ። ከእግዚአብሔር ጋር ህብረት ማድረግ ትችላላችሁ። መጽሐፍ ቅዱሳችሁን የእግዚአብሔር ቃል ማንበብ ጀምሩ። እግዚአብሔር መንፈሱን ሰጥቷችኋል። የእግዚአብሔር መንፈስ በውስጣችሁ አለ። የእግዚአብሔር መንፈስ ደግሞ በእግዚአብሔር መንፈስ የተደረሰውን መጽሐፍ ቅዱስን ማንበብ እንድትችሉ ይረዳችኋል፣ ይመራችኋል፣ ወደ እውነት ሁሉ ይመራችኋል። የዚህ መጽሐፍ ቅዱስ ደራሲ ዘኦተር ባለቤቱ መንፈስ ቅዱስ ነው። ስለዚህ ይሄን መንፈስ በልባችሁ ላይ ጌታ እንደተቀበላችሁ በልባችሁ ላይ ይሄን መንፈስ ቅዱስ ተቀበላችኋል። መንፈስ ቅዱስ በልባችሁ ላይ ታትሟል። የጌታ ስም የተባረከ ይሁን። እንኳን ደስ ያላችሁ። ለእግዚአብሔር ክብርን ስጡ፣ ምስጋናን ስጡ። በልባችሁ እየተቀኛችሁ ለእግዚአብሔር ዘምሩ። ሻሎም በኢየሱስ ስም አሜን።